በዛሬው ቪዲዮአችን ታውን ተቀበለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታ ማስፈላጊ ነው የሚቅርታም ደግሞ እና ኬክ ጋበዘኝ በከሉ ከኒሽ ደረሰ በከሉ ከኒሽ ደረሰ በከሉ መሀል ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰላም ዩቲዩብ እንዴት ናችሁ? አቡነ ከቲክቶክ መንደር ምን አዳዲስ ነገሮች ተፈጠሩ፣ ምን አነጋጋሪ ነገሮች ተካሄዱ፣ ምን ያስቁ ቪዲዮዎች ተለቀቁ የሚለውን ነገር በዚህኛው ቪዲዮ በዚህኛው ቻናል እንመለከታለን። ለዚህ ቻናል መቼም አዲስ ኖት ብዬ አስባለሁ። ይሄንን ቻናል ሰብስክራይብ በማድረግ እንግዲህ አብሮን ይቆዩ። ወደ ቪዲዮ እንሂድ። አረላሽ ይሄ በጣም ያበደ ነው። ከየትኛውም ቀለበት ይሄ ያበደ ቀለበት ነው። ዋሽንት ነው ያበደ። ይሄ ተመችቶኛል። ደግሞ በቃ ማጣጣር የለም ባለ ነገር ተደሰተ ማለት እዚህ ነው። በቃ የሚያልፍ የኔ ቢጤ ካገኘ እሱን አስቆማ የተወሰነ ገንዘብ ሰጣ ዋሽንትን እያስነፋ ምን በቃ እዛ ትላልቅ ሆቴል ውስጥ ገብተህ ምንም ድራማ መፍጠር አያስፈልግም። ባለ ነገር መደሰት ነው። የታባቱ ይመችህ አባቴ። የራሳችን ነገር ኑሮን አብረን መኖር አንችልም። እኛ ገንዘብ አባትሽ ገንዘብ ግን አይሆንም። የአባቴ ገንዘብ ማለት የኔ ገንዘብ ነው። እኔ አልቀበለውም። ምን ያመጻድቀሃል እንዴ? ስራ ፈተህ ቤት አይደል የተቀመጥከው? እና ስራ በፈታ አንቺን አስቸገርኩሽ? እሺ በዚህ ሰዓት ሁሉ አማራጭ የተሻለ አማራጭ አለ። እንደመሸኩል ነገር ይሻላል እንዴ? እኔ ሰውዬው እኮ አክሱ የሚገርም ደግሞ አንገቷም ያነቃነቃት ነገር አለ። አይ ቲክቶክ ግን ስንቱን ነው በቃ ያበላሽ። በቃ አማራጭ የለም። በሰዓት ላይ ኮንተንት ክሬተር መሆን ያዋጣልና ለዛ በየትኛው ወይ ይለፈልኝ ነው በቃ ይለፈልኝ። ስግጥም ብለህ ምንም ቢሆን ፈምሰ ቻፓ መያዝ ነው። በጣም ነው የደበረኝ። ልክ ፍናን ስታገባ ምንድነው ተስፋችን ምናምን አላችሁ እዛና እዚህ። ከዛ ባለፈው ትንሿ ዳኑ ቀለበቷ ላይ በቃ ሁሉም ክራሾቻችን አለቁ ምናምን ያላችሁ ታለቃቀሳላችሁ ማለት እኔ ያለሁ ከእናንተ ጋር ለዘላለም አላስጨንቃችሁ። ካሁን አገባች አትሉ፣ ካሁን ሌላ ሰው ወሰራት አትሉ። እንዲህ እኮ ተስማምተስ በሰላም ያለ ምንም ጭንቀት እኮ እኔ እኮ አለሁ። ባምቢ ምን እናድርግ? ቀድመሽ ተወሰርሽ እኛንና ሳንከርሽሽ ተወሰርሽ ተመለሰሽ ከዛ ክራሽ ፈጠርሽና ሁለቴ በከረሽ ከባድ ነው። ለዛ ነው ዛሬ አንድ የ9 ዓመት የእህቴ ልጅ ላይ የተፈጸመ ግፍ ነው የምነግራችሁ። የእህቴ ልጅ ከ5 ዓመቱ በኋላ ድንገት አሞት ስናስመረምረው የኢፕለፕሲ በሽታ እንዳለበት ይነገረንና መድኃኒት መውሰድ ይጀምራል። ግን እግዚአብሔር ይመስገን በጣም ጤነኛ ነው። አልፎ አልፎ ነው ሲጀር የሚያደርገው። ትምህርት ቤት ላይ የተለያዩ ትምህርት ቤቶች ከቅዱስ ሚካኤል ጀምሮ ተምሯል። አጋጣሚ እህቴ በፍርሻ ምክንያት ሰፈር ፈርሶባቸው ሲቀይሩ አሁን የገቡበት ሰፈር አለና እዛ ደግሞ ጓደኛው ትማራለች። የምትማርበት ትምህርት ቤት መግባት ፈልጎ ተወስደውና የመጀመሪያ ፈተናውን ለመመዝገብ ይወስዳል። ፈተናውን በጥሩ ሁኔታ ያልፋል። ልክ እንዳለፈም ሊመዘገብ ሲል ለርዕሰ መምህሯ እህቴ አልፎ አልፎ ሊጥለው እንደሚችል የኢፕለፕሲ በሽታ እንዳለበትና መድኃኒት እንደሚወስድ በምትነግርባት ሰዓት ይቅርታ እኛ በሽተኛ ተማሪ አናስተናግድም፣ ድንገት ወድቆ የሆነ ነገር ቢሆንብን መጠየቅ አንፈልግም። በልጁ ፊት ነው ይሄንን የምትለው። በ9 ዓመት ህፃን ፊት ይሄንን ስትል ልጁ ራሱን መቆጣጠር አልቻለም። እስካሁን ድረስ እንደሚያመው እንኳን በሽታ መድኃኒት የሚወስደው ነገሮች እስኪረጋጉ እንደሆነ ነው እኛ የነገርነውና ምን አይነት ሞራል ነው ላንቺ ተሰጠሽ? የትኛው ህግስ ነው በ9 ዓመት ተማሪ ፊት ለወላጅስ ቢሆን እንደዚህ ተብሎ ይነገራል? የትኛው ህግ ነው የግል ትምህርት ቤቶች የሚታመም ተማሪ አትመዝግቡ፣ በሽተኛ ተማሪን ከጤነኛ ጋር አንቀላቀልም የሚል ህግ የሰጣችሁ? የትኛው መንግስት ነው?
ይሄንን በህግ ልጠይቅሽ እፈልጋለሁ። ትምህርት ቤቱን በቀጣይ ቪዲዮ የምነግራችሁ ይሆናል። የህግ አካላት የሆናችሁ ግን እኔ ማቃችሁ እነ ደጉላው እነ ሰብለ አሰፋ የተለያዩ በጣም ብዙ የምወዳችሁና የማከብራችሁ የህግ አካላት እዚህ ላይ መልስ እንድትሰጡልኝ እፈልጋለሁ። አይመዝገብ ግን አንድ ህፃን ተማሪን ከነወላጁ እንደዚህ ዲስሪስፔክት አድርጎ የሞራል በሽታ አይጣልም። እሺ በጣም ብልግና ነው። ደግሞ ነገ አንቺም ትወልጃለሽ፣ ልጆች ይኖሩሻል። በልጆችሽ አይድረስ፣ በራስሽ አግኘው። ግን በጣም እኔ መድኃኒዓለምን ማመን ያቃተኝ እስካሁን። አንዳንድ ሰዎች የሆነ የሚናገሩበት ወይና የሚናገሩበትን ቦታ ለየተው አያውቁም ብዬ አስባለሁ። እንዳለችው ህፃኑ ፊት ከዛ ደግሞ ለእናትየው የነገረችባትም ወይ ልክ ላይሆን ይችላል ብዬ አስባለሁ። ትምህርት ቤቱ እንደዛ አይነት ተማሪዎችን ላይቀበል ይችላል፣ እሱ አይታወቅም። ግን ባይቀበል ራሱ የሚናገሩበትን መንገድ ማስተካከል፣ ልጁ ምን አይነት ስሜት ሊፈጥርበት ይችላል። አሁን ይሄ ልጅ የት ነው መማሩ የሚለው ጭንቀት ጭንቅላቱ ሊመጣ ይችላል። ገና ታዳጊ ነው። ጓደኛው መማር የፈለገበት ትምህርት ቤት ምናምን ነገር መማር ፈልጎ ምናምን ነበረ ምናምን አለ አይደለ፣ እንደ ህፃን ልጅ የሚያጓጓው ነገር ነበርና ያንን ሲያጣ ከዛ ደግሞ በሽተኛ ነው አንፈልግም የሚባለውን ነገር ሲሰማ ደግሞ እንደ ህፃን ልጅ በጣም ከባድ ይመስለኛል። አንዳንድ ሰዎች የምትናገሩትን ነገር ቦታ ማወቅ በጣም ግድ ይላል ብዬ አስባለሁና በትምህርት ቤት ህግ እንደዚህ የተመዙ ተማሪዎች አትመዝግቡ ምናምን አላቅም፣ እሱን ህጉን አናቅምና ህግ ባለሙያዎች ናቸው ሊያወሩት የሚችሉት። ግን ትምህርት ቤት ስንመዘገብ አለ የሆነ ፎርሞች ምናምን ነገር አሉ፣ የሆነ በሽታ አለበት እንዲህ ምናምን ነገር አለ አይደል፣ ኢንፎርም ለማድረግ ተማሪውን ለመከታተል የሚያመቻቸውን ነገር ነው። ግን አንቀበልም አላቅም። እኔ በጣም ብዙ ተማሪዎች አውቃለሁ በእንደዚህ አይነቱ ሲማሩ ምናምን ነገርና ከባድ ይመስለኛል በዚህ ዘመን እንደዚህ አይነት ነገር። ብቻ እስቲ እናየዋለን። ቆይ አይሰሙም የማን ነው አንተው አላጂ ላይ ወልገ በእናታ እንደዚህ አይነት ቀላ አበሻ ላይ የማን ነው Oh my God. Oh hell no, man. Run away. Run away. ፖሊስ ገጠሟት። ወይ እንደዚህ አይነት ቀላ አበሻ ላይ ይቀለድም። ሰው ሊጣል ይችላል። በዚህ ሰዓት የሆነ ብር አግኝቼው ምናምን ብለህ መቀለድ ጥሩ አይደለም እና ተርፋለህ እንደው መጀመሪያ እሱ ይወርድልሻል፣ ከዛ ደግሞ አንቺን ያስወርድሻል። የት ነው? ሰላም ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። ትንሽን ማንን ነው? ትዝታ ትዙ። 3 ጥያቄ ጠይቅሻለሁ። 3ቱንም በትክክል ከመለስሽ 1000 ብር ታሸንፊያለሽ። ሁለቱን ከመለስሽ 500፣ አንድ ከመለስሽ 100። የመጀመሪያ ጥያቄ አድርገኝ ልታያቸው የምትያቸውን 5 ነገሮች። ለምሳሌ ሰርፕራይዝ አድርገኝ፣ ሌላውን አንቺ ቀጥይ። አርገኝ አረ ውስብስብ ነው። ላይክ አርገኝ። እሺ ላይክ አርገኝ። ቀጥይ። ጆይን አርገኝ። አንድ ሌላ ምንድነው? ጌታ ፒክ አርገኝ። አዎ ፒክ አርገኝ። እውነትህን ነው። 2 አገዝኩሽ። እኔ አንተ ያገዝከኝ ይቆጠራል። እዚህ 2 አገዝኩሽ። አሁን ታንክ ዩ። እሺ በቃ ከዚህ በላይ አልችልም እኔ። ስለዚህ የመጀመሪያው ጥያቄ አልተመለሰም። ችግር የለውም። ሁለተኛ ጥያቄ ፍየል ከመድረሷ ቅጠል መበጠሷ። አንድ ጥያቄ በትክክል ተመልሷል። መጀመሪያ እሱ ይወርድልሻል፣ ከዛ ደግሞ አንቺን ያስወርድሻል። የት ነው? መጀመሪያ እሱ ወርዶ ታክሲ ነው። እንዴ 100% ታክሲ ነው። ረዳቱ ነው። 500 ብር አሸንፈሻል። ያዥ እርገጠው ለምነው ቻው አንድ ከዚህኛው 2 ማንም ግን ይሄንን ይገምታል ታክሲ ይላል ብዬ አላስብም። እኔ ታክሲ አልመጣልኝም አይምሮስ። ግን ይመቻል፣ በአንዴው ካገኘች ይመቻል። ብርቴ ከዚህ ቀጥሎ የሚመጣው ሙዚቃ አውቃለሁ። ገሩ መጀን ነው ቢል እመቤቴ ታያች ምና በቃ እራት በእኔ ሰርቼ አበላሻለሁ እመቤቴ አየሽ
ጀለስ ምን ያህል ቤት ውስጥ ቲቪ ቢመለከት ነው ጭራሽ ቀጣዩን ሙዚቃ ያውቀዋልና ለምንድን ነው የሀገራችን የቲቪ ቻናሎች ማለት ተመሳሳይ በቃ ሙዚቃቸው ተመሳሳይ ፊልማቸው ተመሳሳይ ዜና ጠዋት 7 ሰዓት ሰማው 2 ሰዓት ላይ ይደገማል ምናምን ነገርና አዲስ ነገር የለውም። እኔ ቲቪ ካየሁ በጣም ቆይቻለሁ ግን ድሮ የነበረው ሲስተም እስካሁን እንደቀጠለ ነው። ያው ዲሽ ምናምን ነገር አሁን ላይ እየቀረ ነው። ሁሉም ነገር ወደ ዩቲዩብ እየመጣ ስለሆነ አይሆፕ እነሱም ይሻሻላሉ ተስፋ አደርጋለሁ። ምንም ብትሆን ትታማለህ ዝም ብለህ ወደፊት ወደ ኋላ ሄዶ ግን ምንድነው በሬት አቋቋም ነው ቆምሽው። እሺ ዋጓል የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ የዚህ ቪዲዮ ጥቅም አልገባኝም ግን አጀባበሯ በጣም ነው የሚያስቀው። እነሺ አንማሽ አሁን በዚህ አቋቋም አንማሽ እንዴት ነው ዋናማሽ ለእንዳታሙኝ ነው ለማማት የሚያመች ነገር አስቀንጥሽ ይሁን። እሺ እናልፋታለን። በከሉ ከልሽ ደረሰ በከሉ ከልሽ ደረሰ በከሉ በጣም ያበደ ሙዚቃ ነው የተሰራውና በቀሉ በጣም ጸዴ ነው። የእነዚህ ሁለት ሰዎች ፋይት ጸዴ የሚሆን ይመስለኛል። ቢያንስ ከንቃተ ህሊና የተሻለ ሴዶ ትንሽ ይሄዳል ብዬ አስባለሁ። በሰከንዶች ውስጥ አያልቅም። አንድ ራውንድ ሆናን ከፍ ይላል ብዬ ተስፋ አደርጋለሁና ያበደ ሙዚቃ ነው የተሰራው። ያበደ ሙዚቃ ነው ወድጄዋለሁ። መሀል ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የደረሰኝ መረጃ እንደሚያሳየው ከሆነ እቺ እህቷ ማለት ነው በአጋቾች ትታገታለች። እጅግ አሳዛኝ በሆነ ሁኔታ ለረጅም ቀናት አጋቾች አግተው ገንዘብ ሲጠይቁ ገንዘብ ሲደራደሩ ቆይተው በመጨረሻም ታዲያ እንደገደሏት ነው መረጃዎች የወጡት። አጋቾች ተብዬዎችም እንግዲህ በቁጥጥር ስር መዋላቸው የተገለጸ ሲሆን በዚህ ጉዳይ ላይ ታዲያ እህትየዋ ኢትዮጵያን ወክላ በዓለም መድረክ ላይ የምትሳተፈውና የባህላችን አምባሳደር የሆነችው ሚስ ኢትዮጵያ ሩት ይርጋለም በስቶሪዋ ላይ እንዲህ ብላለች። የምትመለከቱትን ፎቶ ካጋራች በኋላ ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ስትልም እግዚአብሔር የወደደውን አደረገ የሚል መልእክት የእህቷን እዚህ ጋር ፎቶ ተጠቅማ እንግዲህ አድርጋለች። ለሟች ነፍስ ይማር፣ ለቤተሰቦቿ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። ይህ ቪዲዮ በጣም አነጋጋሪ ሆኗልና ምናልባት ሞዴል ስለሆነች ኢንተርናሽናል ምናምን ስለሆነች ከፍተኛ ገንዘብ አላቸው ምናምን ብለው ስላሰቡ ምናምን ይሆናል ገንዘብ የጠየቁትና ቢያንስ ገንዘብ ጠይቀው የተወሰነ ቢደራደሩ ይሻላል። ነፍስ ማጥፋት የዘንድሮ ሌባና አጋች በጣም ከብዷል። ብቻ ነፍስ ይማር። ቀጥታውን ተቀበለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል ዞሮ ዞሮ ኮኔና ቻናል ላይ የሆነ ነገር ይለኛል። ያ ግን ላይፍ አይደለም። ሶ መሀል ላይ የሚያጋጥሙ ብዙ ነገሮች አሉ። አንዳንድ ኮምፕሮማይዝ የማይደረጉ ነገሮች ይኖራሉ። ከዛ ደግሞ ከባድም ሆኖ ደግሞ ይለፍ፣ እግዚአብሔር ያውቃል፣ እሱ ይፍረድ፣ እሱ ይካስ ብለን የምትተዋቸው ብዙ ነገሮች አሉ። ሶ ሁላችንም እንደየውስጣችን ይከፈለን ብለን የምንተዋቸው ብዙ ነገሮች አሉ። ሶ እግዚአብሔር ይክፈል፣ እግዚአብሔር ያውቃል፣ እግዚአብሔር ያስተካክለው። እንግዲህ እግዚአብሔር ያውቃል። ግን ይቅርታ አርክሽለት ቀደም ይቅርታ ጠይቋል። በመሃል መጥፋቱ በወለድሽበት ሰዓት አንቺ የሱ እርዳታና ፍቅር በሚያስፈልግሽ ሰዓት አጠገቡ አለመኖሩ ባለፈው ቅር እንዳሰኘሽ ነገርሽ ነበር። ለሱ ይቅርታ ጠይቋል። ይቅርታውን ተቀበለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታም አስፈላጊ ነው ይቅርታም ደግሞ እና ኬክ ከጋበዘኝ ኬክ ከጋበዘማ ብዙ ነገር ነው የሚበላ። ሰይፉ ኬክማ ከጋበዘ በተለይ ባቅላቫ ከሆነ እኮ ነገሮች ወደ ቀድሞ ቦታ ተመልሰዋል ማለት ነው። ምሪንዳ ካለበት እንደዛ ይሁን ነው የምትይው አንቺ? ዋው አማራጭ ስለሌለ የሚለው ነገር አልተመቸኝም እንጂ ታረቃችሁ አብረው መሆናችሁ አሪፍ ነገር ነው። ግን እቺ ልጅ ሶሻል ሚዲያ ላይ ባትወጣ ሰይፉ ላይ ባትቀርብ
ተመልሶ ኮንታክት ሊያረጋት ይሞክራል፣ አላ አብራት ለመሆን ይሞክራል። የራሱ ጥያቄ ነው። ግን በሰላም መኖር የሚችሉ ከሆነ ልጃቸው ማሳደግ የሚችሉ ከሆነ በጣም አሪፍ ነገር ነው። ይመቻት። ስቲል እንደምትወዱ ነው የሚያሳዩና ስቲል ፍቅር አለ። ስቲል ፍቅር ማተር የሚያደርግበት ታይም ላይ ያለ ነውና አይ ሆፕ ትካሳለች ብዬ ተስፋ አደርጋለሁ። እሱም ላይፍ አንዳንድ ምን አይነት ውሳኔ ውስጥ እንደምንገባና አቅም ጫንቆት ነው የሚሆነው እንጂ እሷን ቢተዋት ልጅን የሚያክል ነገር ትቶ ይሄዳል የሚል እምነት የለኝምና ብቻ ከተስማሙና አብሮ መኖር የሚችሉ ከሆነ በጣም አሪፍ ነው። ግን አማራጭ ከሌለ ማለቷ ብዙም አልተመቸኝም። አይ ሆፕ የእናንተ ማስቴት ኮመንት ላይ ተሰጡበታላችሁ ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ በሌሎች አነጋጋሪና አስቂኝ ቪዲዮዎች እንመለሳለን። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። አዲስ ጀማሪ ነኝ፣ አበረታቱኝ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ። ቻው